2022 አካባቢ ላይ በደንብ እንትን ያለ በደንብ አልፋታ ብሎኝ እኔና እሱ እስከ ጥግ ተቀጣቅጠን ተከባብረን ተለያይተን ነበር። አሁን ደግሞ እንደ አዲስ ስሜን አንስተሃል የተከበረ ሰው ዋላ ብለ ጭራሽ በጣም ምርጥ ወንድሜ በጣም የማከብረው ቲክቶክ ላይ እኔ ባል ኖሮኛ ያቅም ጭራሽ ደግሞ ቲክቶክ ላይ የሆነ እንደዚህ አከለ ባሏ ነበረ ፍቅረኛዋ ነበር ብላ አወራ። እንደዚህ አይነት ነገር የለም። ሲቀጥል ደግሞ ረጁን ያፈመሳት ሚኪ ፊት አውራሪ ነው አልክ። እኔ ፌመስ አይደለሁም አልহামዱሊላህ። ግን ይሄ ፍምስና ከሆነ ፌመስ ያልከው ነገር እኔ ፌመስ ምን እንደሆነ አይገባኝም። ፌመስ ብለህ ያልከው ነገር ከሆነ ይሄ ፍምስና ከሆነ ነው ደግሞ እኔ አይደለሁም። ግን ከሆነ ማንም እኔን ረጁን ያፈመሳት የለም። ማንም አላፈመሰኝም ሀቢቢ። ከሆነ ነው ያልኩት። ደግሞ ጋይስ እኔ ፌመስ ነኝ አላልኩም። ፍምስና ምን እንደሆነ ማላቀው አላህዬ ከዚህ በኋላ ያፈምሰኝ ኢንሻአላህ አባ። ስለዚህ ሊስት ይጀልሃለው ከረመዳን በኋላ የታለ ይሄው ሊስት ይጀልሃለው ኦፕን ማይንድ ብዬ ከረመዳን በኋላ እኔ እናንተ እንቀጥላለን ጦርነታችንን። የዛሬ ከ2022 ስታክ አድርጎ የቆመውን ጦርነት ከነን 25 አይደል 25 አይ ቲንክ ጦርነቱ እንደ አዲስ ይጀምራል። ረመዳን የቀረው 20 ምናምን ቀን ነው። እንገናኛለን ብራዘር። ስላዳመጥከኝ አመሰግናለሁ። አሁን ሄድበት መልስ ስለማልሰጥህ